በዚህ ክረምት ረጅም ጤናማ እና ጠንካራ ጸጉር ማሳደግ ከፈለጋችሁ ይህ ቪዲዮ በእጅጉ እንደሚጠቅማችሁ እርግጠኛ ነኝ። ዛሬ አብረን የክረምት የጸጉር ማሳደግ ቻሌንጅ እንጀምራለን። በጊዜ ሂደት እውነተኛ ለውጥ ሊያመጣ የሚችል ቀላል ልምዶችንም ደረጃ በደረጃ አሳያችኋለሁ። ሰላም፣ እንኳን በድጋሚ ወደ ቻናሌ መጣችሁ። ቪዲዮን ከማየታችሁ በፊት ሰብስክራይብ በማድረግ ጀምሩ። ስለዚህ ወደ ቪዲዮአችን እንግባ። ክፍል 1 ጸጉራችሁ ለምን እንደማያድግ መረዳት። ማንኛውንም አዲስ ልምድ ከመጀመራችሁ በፊት አንድ ነገር ማወቅ አለባችሁ። የአብዛኛው ሰው ጸጉር በትክክል ያድጋል፣ ነገር ግን ጸጉሩ ስለሚሰባበር ርዝመቱ አይታይም። ጸጉራችሁ ከራስ ቅላችሁ ላይ እያደገ ሊሆን ይችላል፣ ግን ደግሞ ጫፉና ጫፉ ሁሉ ጊዜ የሚሰባበር ከሆነ ምንም ያደገ አይመስላችሁም፣ ወይም ደግሞ እድገቱ አይታይም። ይህ የሚፈጠርበትን ዋና ምክንያት ልንገራችሁ። የመጀመሪያው ጸጉርን አብዝቶ መነካካት ነው። ከዛ ደግሞ ሁሉ ጊዜ ጸጉራችሁን ማበጠር ወይም ደግሞ በጣም ጸጉራችሁን ጥብቅ አድርጋችሁ ማስያዝ። ሁለተኛው ምክንያት ደግሞ የእርጥበት እጥረት ነው። የእርጥበት እጥረት ጸጉራችሁ ሲገጥመው ጸጉራችሁ በቀላሉ የመሰባበርና የመበጣጠስ እድሉ ከፍተኛ ነው። ሶስተኛው ደግሞ ለእናንተ የማይስማሙ ፕሮዳክቶችን ለጸጉራችሁ መጠቀም ነው። ሌሎች ሰዎች የተጠቀሟቸውና ለነሱ የሰራላቸው ፕሮዳክት ለእናንተ ላይሰራ ይችላል። አራተኛው ደግሞ ደካማ የአመጋገብና የኑሮ ዘይቤ ነው። ጸጉራችሁ ከውስጥም እንክብካቤና ድጋፍ ይፈልጋል። ስለዚህ አመጋገባችሁ ላይ ትኩረት ካላደረጋችሁ አሁንም ጸጉራችሁ የመጎዳት እድሉ ከፍተኛ ነው። ክፍል 2 ጸጉራችሁን የምትቀይሩበት የመጀመሪያዎቹ 30 ቀናት። ሳምንት 1 ጸጉራችሁን እወቁት። የመጀመሪያው ሳምንት ጸጉራችሁን የመረዳት ጊዜ ነው። ራሳችሁን እንዲህ ብላችሁ ጠይቁ። ጸጉሬ ደረቅ ነው ወይስ ወዛማ? በቀላሉ ይሰባበራል ወይ? ለመበጠርና ለመፍታታት ያስቸግረኛል ወይ? እርጥበቱንስ በፍጥነት ያጣል ወይ ብላችሁ ጠይቁ። የጸጉራችሁን ፍላጎት ሳታውቁ የሌላ ሰውን የጸጉር አያያዝ ዝም ብላችሁ አትከተሉ። ሳምንት 2 ያስተጣጠብ ስልታችሁን አስተካክሉ። ብዙ ሴቶች ትኩረት የሚያደርጉት በምርቶች ላይ ብቻ ነው፣ ነገር ግን ጸጉራችሁን የምትታጠቡበት መንገድ ትልቅ ልዩነት ያመጣል። ሁሌም ቢሆን ልብ ብላችሁ እንድታስታውሷቸው የሚፈልጋቸውን ነገሮች ልንገራችሁ። የመጀመሪያው የራስ ቅላችሁን ወይም ቆዳችሁን በጥፍራችሁ በኃይል አትሹት። ሁለተኛው ደግሞ ጸጉራችሁን በምትታጠቡበት ሰዓት በጣም ሙቅ ውሃ ትጠቀሙ። ሶስተኛ ጸጉራችሁን ስታደርጉ ረጋ ብላችሁ አድርጉት። በፎጣ በኃይል ማሸጉን ተውትና ረጋ ብላችሁ ለማድረግ ለራሳችሁ ጊዜ ስጡት። ሳምንት 3 የጸጉራችሁን ርዝመት ጠብቁ። አላማችሁ ረጅም ጸጉር ማግኘት ከሆነ ትልቁ ግባችሁ አሁን ያለውን ጸጉር እንዳይሰባበር ጠብቆ ማቆየት ነው። ይህን ለማድረግ ከሚረዷችሁ ነገሮች መካከል የመጀመሪያው ለጸጉራችሁ ቀለል ያለ ስታይልን መጠቀም ነው። ሁለተኛው ደግሞ አላስፈላጊ የሆነ በፀሐይ መጋለጥን ማስወገድ ነው። ሶስተኛው ደግሞ የጸጉራችሁን ጫፎች እንዳይሰባበሩ የተቻላችሁን ያክል ማድረግ ነው። ከዚህ ላይ እንድትገነዘቡልኝ የምፈልገው ነገር በየሳምንቱ በቋሚነት መንከባከብ በየ3 ቀኑ ከማይሆን እንክብካቤ የተሻለ ነው። በክፍል 3 ደግሞ ጸጉራችሁን ለማሳደግ የሚረዷችሁን በጣም ቀላል ልምዶች እነግራችኋለሁ። የመጀመሪያው የራስ ቅልን ማሸት ወይም ደግሞ ማሳጅ ማድረግ ነው። የራስ ቅልን ማሸት ወይም ማሳጅ ማድረግ ምናልባትም ጸጉራችሁን የምታሳድጉበት በጣም ቀላሉ መንገድ ነው። ከቀን ውሏችሁ በጣም ትንሽ ደቂቃ ወስዳችሁ የራስ ቅላችሁን ማሸት ለጸጉራችሁ ትልቅ ለውጥ ያመጣል። ታዲያ በምታሹበት ወቅት ሁሌም ቢሆን በቀስታ እንጂ በኃይል መሆን የለበትም። ቀጣዩ መንገድ ለጸጉር ጫፎቻችሁ ትኩረት መስጠት ነው። ብዙ ሴቶች ጸጉራቸው እንዲያድግ ስለሚፈልጉ የጸጉራቸው ስሮች ላይ ብቻ ያተኩራሉ። ነገር ግን የጸጉራችሁ ርዝመት እንዲቆይ የሚወሰነው በጸጉራችሁ ጫፎች ነው። ስለዚህ ተገቢውን ትኩረት ለጸጉራችሁ ጫፎች ስጧቸው። ለዚህም ዋናውና ጥሩ ዘዴ ደግሞ ጸጉራችሁን ጫፎች እርጥበቱን እንዲጠብቅ ሞይስቸራይዘር ማድረግ ይሆናል። በመቀጠል ለጤናማ ጸጉራችሁ ከሚረዷችሁ ነገሮች መካከል አመጋገባችሁ ነው። ጸጉራችሁ የሚገነባው ሰውነታችሁ ከሚያገኘው ምግብ ነው። ለምሳሌ የሚያክል በቂ ፕሮቲኖችን መውሰድ፣ ልክ እንደ እንቁላል፣ አትክልትና ፍራፍሬ፣ ድፍን ምስር፣ ከተገኘ ደግሞ ስጋ። በተጨማሪም በዋነኝነት የሚጠቀሰው ደግሞ በቂ ውሃ መጠጣት ነው። የጸጉር ጉዟችሁን ከሌሎች ጋር ማወዳደር አቁሙ። የተለያዩ ሰዎች የተለያየ ጸጉር አይነት አላቸው።
ያ ብቻ ሳይሆን በዘር ውርስም ቶሎ የማደግ ባህሪ ያላቸው ጸጉሮች አሉ። ስለዚህ የእናንተ ግብ የሌላ ሰውን ጸጉር መቅዳት ወይም ደግሞ ከሌሎች ሰዎች ጋር መወዳደር አይደለም። አላማችሁ የእናንተን ጸጉር በራሳችሁ መንገድ የምትፈልጉበት ደረጃ ማድረስ ብቻ ነው። ክፍል 4 የጸጉር ስታይልና የማታ እንክብካቤ። ጸጉራችሁን ከማስያዝ ይልቅ ረጋ ያለና ጸጉራችሁን የማይጎዳ የጸጉር ስታይል መጠቀም፣ ጸጉራችሁን መስራት በደንብ ትልቅ ለውጥ ያመጣላችኋል። በተለይ ደግሞ ለዚህ ክረምት ጸጉርን ሰብሰብ አድርጎ መያዝ ከንፋስና ከግጅት ይጠብቀዋል። ማታ ስትተኙ ደግሞ የሐር ወይም የሳቲን ሻርፕ ማሰር እርጥበት እንዳይመጥና ጸጉራችሁ እንዳይሰባበር በደንብ ይረዳችኋል። ክፍል 5 የተፈጥሮ እንክብካቤዎችና የቅባት አጠቃቀም። ውድ የሆኑ የጸጉር ምርቶችን ከመግዛት ይልቅ በቤት ውስጥ የሚዘጋጁ ቀላል ነገሮችን መጠቀም ትችላላችሁ። ለምሳሌ የሮዝመሪ ውሃ ወይም ደግሞ የእሬት ጀል ለራስ ቅል ጤንነትና ለጸጉር ማደግ በጣም ጠቃሚ ናቸው። ቅባት ስትቀቡም ዋናው ትኩረታችሁ የራስ ቅላችሁን በቀስታ ማሸትና በጸጉራችሁ ጫፎች ላይ እርጥበትን መቆለፍ መሆን አለበት። ክፍል 6 ትዕግስት ማሳየትና ለውጥን መከታተል። የጸጉር እድገት በአንድ ጀንበር የሚመጣ አይደለም። በየቀኑ መስታወት ውስጥ እያዩ መጨነቅ ማቆም አለባችሁ። የዛሬ 3 ወር የነበረውና የአሁኑን በትክክል ለማወዳደር ሁል ጊዜ ፎቶ አንስታችሁ አስቀምጡ። ዋናው ነገር ጉዞውን መውደድና ጸጉራችሁ ያለምንም ጫና በደስታ መንከባከብ ነው። የመጨረሻው ክፍል የሚሆነው ደግሞ ጠቅላላ የጸጉር እንክብካቤ ምክር ነው። ለሀበሻ እህቶቼ የማስተላልፈው መልእክት ጸጉራችን በብዙ መንገድ ውብ ሊሆን ይችላል። አጭርም ሆነ ረጅም፣ ከርዳዳም ሆነ ለስላሳ፣ ምንም አይነት ጸጉር ቢኖራችሁ ያላችሁን መውደድና መንከባከብን ተማሩ። በኢንተርኔት ላይ ከምታዩት ሰው ጋር ስላልተመሳሰለ ጸጉራችሁን መጥላት የለባችሁም። ጤናማ ጸጉር ሁልጊዜም ውብ ጸጉር ነው። ከ90 ቀናት በኋላ ትልቁ ለውጥ የሚታየው በጸጉራችሁ ላይ ብቻ አይሆንም። እናንተ ራሳችሁ ታጋሽ፣ ወጥ የሆናችሁና ራሳችሁን የምትከባከቡ ሰዎች ትሆናላችሁ። ምክንያቱም ራስን ማሳመር ማለት ሌላ ሰው መሆን ማለት አይደለም። አሁን ላላችሁበት ማንነት ፍቅርን ማሳየት እንጂ። ያው እንዳይሰለቻችሁ በማሰብ የዛሬውን ቪዲዮ ትንሽ አሳጥረዋለሁ። ነገር ግን ፓርት 2 ካስፈለጋችሁና ቀጣይ ቻሌንጅም ከፈለጋችሁ በኮሜንት ላይ ሀሳባችሁን አስቀምጡልኝ። የዛሬውን ቪዲዮ ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ደህና ቆዩልኝ።